ቅዱስ ዮሐንስን ያሳደጉት የበረሃ አራዊት ናቸው። የዱር አራዊት ናቸው። ይገርማችኋል። የዱር አራዊት ጡታቸውን እየታለቡለት የሚያስፈልገውን ነገር እያቀረቡለት አራዊት ናቸው። አብረውት ያደጉት ከዮሐንስ ጋር። የሚገርም እኮ ነው። የእግዚአብሔር ልጆች ልብ በሉ። ከእግዚአብሔር ጋር ስንሆን የሚያሳድደን አውሬ ይታዘዝልናል። የሚሰብረን አራዊት ይታዘዝልናል፣ ይጠብቀናል፣ ምግብ ይሆነናል። ከእግዚአብሔር ስንለይ ደግሞ ሰው የሆነው ሰው ግብሩን ቀይሮ ያሳድደናል። ሰው አውሬ ይሆንብናል። ከእግዚአብሔር ስንለይ የምናጣው ብዙ ነው። ከእግዚአብሔር ስንለይ ሁሉ ነገራችን ነው የሚከዳው። የእግዚአብሔር ልጆች ከእግዚአብሔር የተለዩ ሰዎች ውበትና ድምቀት ኖሯቸው አያውቅም። ይገርማቸዋል። ቅዱስ ዮሐንስ ከአራዊት ጋር እየተጫወተ ነው ያደገው። በጣም የሚገርማችሁ ነገር ቅዱስ ዮሐንስ ከሰው ጋር አላደገም። የሰውን ቋንቋ ማን አስተማረው? የእነርሱ ቋንቋ ዕብራይስጥ ነው። ያደገው ከአራዊት ጋር ነው። ቋንቋ ደግሞ በአካባቢ ካብሮ ማደግ ጋር የሚገኝ ነው። ማን ነገረው? ማን አስተማረው? የሚገርም እኮ ነው። ከየት አገኘው? እንዴት ለመደ? እሱ ባህታዊ ነው። እሱ በረኛ ነው። ይሄ የመንፈስ ቅዱስ ሥራ ነው ከማለት ውጪ ቃል የለንም። ክብር ለሰማዕቱ ይሁን። የእግዚአብሔር ልጆች ክብርና ምስጋና ለሰማዕቱ ይሁን። አዎ ቅዱስ ዮሐንስ ይገርማችኋል። የሞቀ የደመቀ ልብስ ለብሶ አላደገም። ልብሱ የግመል ጠጉር ነበር ይለዋል። ግመል ጠጉር የላትም። ከየት አዲስ ኪዳን መተርጉማን ሊቃውንት ነው ከጋማውም ከማውም ፈልገው ሰሩለት ብለው ያትታሉ። ባጭሩ ግን የሞቀ የደመቀ የዚህ ዓለም ልብስ አልለበሰም። ቅዱስ ዮሐንስ አልለበሰም። በወገቡ ደግሞ ባህታዊ ነበርና የጠፍር ዝናር ይታጠቅ ነበር ይለዋል። ወገቡን ማበርቻ ማጠንከሪያ የጠፍር ዝናር ይታጠቅ ነበር። አዎ በበረሃ ሲዘዋወር እንዳይደክመው ያን ይታጠቅ ነበር። ምግቡ ማር ወጣ የተባለ ማር ነበረ። ይህንን የመሳሰለ በዱር የሚገኘውን ነገር እየተጠቀመ አደገ ነው የሚለው የእግዚአብሔር ልጆች። ከሰው ርቆ ንጽሕናውን ጠብቆ ባህታዊው ቅዱስ ዮሐንስ በዚህ ሁኔታ አደገ ይለዋል። ታዲያ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ወንጌል ለማስተማር በሚገለጥበት ሰዓት መንፈቅ ተቀድሞ እንዲህ እያለ ከበረሃ ወጣ። ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት